ሐዋርያተ ሰላም ብርሃናተ ዓለም አንቲ ውእቱ መሥዋዕተ የፊታችን ሐምሌ 5 የአቡነ ገብረ መንፈስ ቅዱስ ዓመታዊ ክብረ በዓል አይደለም። በፍጹም ብዙዎቻችሁ የሚመስላችሁ ሐምሌ 5 የአቡነ ገብረ መንፈስ ቅዱስ ዓመታዊ በዓላቸው ነው አይደል? ግን አይደለም። ማወቅ ያለባችሁን ነገር ድንገራችሁ። በደንብ አድርጋችሁ ስሙኝ። ቪዲዮውን በቻላችሁት መጠን ሼርና ኮፒ ሊንክ ላይክ አድርጉት፣ ቤቱን ፎሎ አድርጉ። ብዙዎቻችሁ በውስጥ መስመር እንግዲህ ሐምሌ 5 አቡነ ገብረ መንፈስ ቅዱስ ምን ያደረጉበት ነው እያላችሁ ስጠይቁኝ ነበር። እናም ይሄን የጠየቃችሁኝ ብዙዎቻችሁ የሚመስላችሁ ሐምሌ 5 የአቡነ ገብረ መንፈስ ቅዱስ በዓል ዓመታዊ ክብረ በዓል ስለሚመስላቸው ነው። ግን አይደለም። ሐምሌ 5 የአቡነ ገብረ መንፈስ ቅዱስ ዓመታዊ ክብረ በዓላቸው በፍጹም አይደለም። በወርሃዊ በዓላቸው ይታሰባሉ። አቡነ ገብረ መንፈስ ቅዱስ ሁልጊዜ በየወሩ በአምስት ስለሚታሰቡ፣ ግን ዓመታዊ ክብረ በዓላቸው ሐምሌ 5 ዓመታዊ ክብረ በዓላቸው አይደለም። ኋላ የማን በዓል ነው ካላችሁኝ፣ ሐምሌ 5 የብርሃናት ዓለም የቅዱስ ጴጥሮስና የቅዱስ ጳውሎስ ዓመታዊ ክብረ በዓል ነው። ሐምሌ 5 ቅዱስ ጴጥሮስ ቁልቁል ተዘግዝቆ ሰማዕትነትን የተቀበለበት፣ እንደዚሁም ሐዋርያው ቅዱስ ጳውሎስ ደግሞ በሰይፍ አንገቱን ተቀልቶ ሰማዕትነትን የተቀበለበት የሁለቱ የብርሃናት ዓለም የቅዱስ ጴጥሮስና የቅዱስ ጳውሎስ ዓመታዊ ክብረ በዓል እንጂ ከአቡነ ገብረ መንፈስ ቅዱስ ጋር ምንም አይገናኝም። በዓሉ የማን ነው? የብርሃናት ዓለም የቅዱስ ጴጥሮስና የቅዱስ ጳውሎስ ብቻ ነው ዓመታዊ ክብረ በዓልነቱ። አቡነ ገብረ መንፈስ ቅዱስ በወርሃዊ በዓል ይታሰባሉ እንጂ ዓመታዊ ክብረ በዓላቸው አይደለም። ምናልባት ሐምሌ አብን በዚህ ቦታ ስትባሉ የአቡነ ገብረ መንፈስ ቅዱስ ክብረ በዓል እንዳይመስላችሁ። በዓሉ የሐዋርያት የቅዱስ ጴጥሮስና የቅዱስ ጳውሎስ በዓል ነው ማለት ነው። ሐሳብ የገብቷችኋል? እስኪ የገባችሁ ብቻ ኮሜንት ላይ አዎ ትክክል ነው እያላችሁ ጻፉልኝ ሁላችሁም። ዜና ሞትክሙ ለእለ ይደምጽ በእዝን፣ የሞታቸውን ዜና በጆሮ ለሚያሰማ ምልአ ልቦና ይትከፈል ወያነብ ዓይን፣ የደግነታቸውን ዜና ለዚያ ለሚሰማው ሰው ልቦናን ይመላል፣ ልቦናንም ይከፍላል፣ ዓይንንም እንባ ያስነባል ብሎ ሊቁ በመልክዓ ጴጥሮስ ወጳውሎስ ላይ ቅዱሳን ሁለቱን ሐዋርያቶች በሐምሌ 5 ቀን የተጋደሉትን ተጋድሎ ያወድሳል። ውድ ኦርቶዶክሳውያን እንኳን ለሁለቱ ሰማዕታት እንኳን ለሁለቱ ሐዋርያት የቤተ ክርስቲያን እንቁና አምድ ለተባሉ ምሰሶች ለዕረፍታቸው መታሰቢያ እንኳን አደረሳችሁ። ቅዱስ ዮሐንስ አፈወርቅ እነዚህን ሁለት አባቶች በአንድ አካል ውስጥ ያሉ ሁለት እጆች ብሎ በሁለት እጆች ምሳሌ ይመስላቸዋል። አንድ ሰው ስራ ለመስራት ግዴታ ሁለቱም እጆች አብረው መሆን እንዳለባቸው ሁሉ ቤተ ክርስቲያንንም ከክርስቶስ የተሰበከች በክርስቶስ የተነገረችን ወንጌል በተግባር ዙሮ ያስተማሩ እስከ ሞት ድረስ ታምነውና ሰማዕትነት ተቀብለው በኋላ ለሚነሱ ሰማዕታት አርአያና አብነት የሆኑ ጴጥሮስና ጳውሎስ ሐምሌ 5 ቀን የሚታሰቡበት ዕለት ነው። ለዚህ ነው በመልክዓ ጴጥሮስ ወጳውሎስም ላይ ሊቁ ሲናገር ሰላም ለዝክረ ስምክሙ ዘአልባስጥሮ አፈው፣ እንደ አልባስጥሮ ሽቶ ለሚጣፍጥ ስማችሁ ሰላምታ ይገባል ያላቸው ሊቁ። በዛው ድርሰቱ ላይ ደግሞ ምን ይላችኋል? ወይነ ሃይማኖት ጴጥሮስ ወጳውሎስ ጵርስፎራ ይላችኋል። ቅዱሳት የተባላችሁ ጴጥሮስና ጳውሎስ የሃይማኖት ወይን ናቸው ይላችኋል። ወይን ሲበላ እንደሚጣፍጥ እናንተም ጥዑም የሆነ ገድላችሁ፣ ጥዑም የሆነ ሃይማኖታችሁ፣ ጥዑም የሆነ ምግባራችሁ ተሰብኳልና ወይነ ሃይማኖት በማለት ሊቁ ያወድሳቸዋል። ይሁ ሊቁ ሰላም ለልሳንክሙ ብሎ ሲያወድሳቸው ጸናጽለ ክርስቶስ ጴጥሮስ ወጳውሎስ ሮማን ይላቸዋል። እንደ ሮማን አበባ የሆናችሁ ጴጥሮስና ጳውሎስ የክርስቶስ ጸናጽሉ ናችሁ ይላቸዋል። ደግሞ ጸናጽልን ሊቁ ደብተራው ሲያንሸዋሽው ወይም ከአንድ ቦታ ወደ አንድ ቦታ ሲያዜመው በሁለት ምሰሶ በኩል ሻኩራዎቹ እንደሚደረጉ ሁሉ ጴጥሮስና ጳውሎስም ለቤተ ክርስቲያን እንደ አምዶ ነው እንደ ምሰሶ ሆነው ከሩቅ ሲሰማ ደስ እንደሚያሰኝ ጸናጽል የክርስቶስን ወንጌል በዓለም ዞሮ ያስተማሩ የክርስቶስን ቃል በዓለም ዞሮ የሰበኩ ናቸውና ጸናጽለ ክርስቶስ ብሎ ሊቁ ያወድሳቸዋል። የሚላኑ ሊቀ ጳጳስ ቅዱስ አምብሮስ እነዚህን ሁለት ደጋግ ከዋክብት ቅዱሳን የቤተ ክርስቲያን ሁለት ቁልፎች ይላቸዋል። እውነትም ሁለት ቁልፎች፣ እውነትም ዮሐንስ አፈወርቅ እንዳለው በአንድ አካል ላይ ያሉ ሁለት እጆች በማለት የቤተ ክርስቲያን ክብርና አክሊል መሆናቸውን መስክረዋል። ከነዚህ ከሁለቱ አባቶች ረድኤትና በረከታቸውን ያሳትፋል።
ለዛሬ ደግሞ በሐዋርያት ሥራ ላይ የሚገኙ ሁለት በጣም የሚያስደንቁኝን ታሪኮች አጫውታችኋለሁ። በሐዋርያት ሥራ ምዕራፍ 12 እና በሐዋርያት ሥራ ምዕራፍ 16 ላይ የቅዱስ ጴጥሮስና የቅዱስ ጳውሎስን ታሪክ ተጽፎ እናገኛለን። በሐዋርያት ሥራ ምዕራፍ 12 ላይ ቅዱስ ጴጥሮስ በሄሮድስ አማካኝነት ተይዞ እንደ ነገ ሊገደል ዛሬ በእስር ቤት ያደረበት ታሪክ ነው። ሐዋርያት ሥራ ምዕራፍ 16 ደግሞ ቅዱስ ጳውሎስና ቅዱስ ሲላስ በፊልጵስዩስ ተደብድበው ቆስለው ሰውነታቸው ሁሉ በደም ተውጦ ወደ ወህኒ ቤት የተጣሉበትን ታሪክ እናገኛለን። ቅዱስ ጴጥሮስ ሊገደል ነገ ሄሮድስ አውጥቶ ሊገድለው ዛሬ ወደ ወህኒ ቤት አስገብቶ አሳስሮት ሳለ ነገር ግን ያንን ምሽት ያሳለፈው በእንቅልፍ ነበር እና ቅዱስ ጴጥሮስ ነገ ሊገደል እንደሆነ እያወቀ ነገር ግን በጣም ኃይለኛ እንቅልፍ ወስዶት ነበር። እንደውም የእግዚአብሔር መልአክ መጥቶ ከእስር ቤቱ ሊያወጣው ሲል ጎኑን መጥቶ እንዳነቃው ቅዱስ ሉቃስ ጽፎልናል። ቅዱስ ጳውሎስና ሲላስ ደግሞ እስከ እኩለ ሌሊት ድረስ ተገርፈው ሰውነታቸው ሁሉ በደም ተውጦ ወደ ወህኒ ቤት ከተጣሉ በኋላ ሲያመሰግኑ የሌሊት ምስጋና ማህሌት ለእግዚአብሔር ሲያቀርቡ እንመለከታለን። ከነዚህ ከሁለቱ ማን ነበር መተኛት የነበረበት? ቅዱስ ጴጥሮስ ነው ነቅቶ ሌሊቱን ማደር የነበረበት ወይስ ቅዱስ ጳውሎስና ሲላስ ናቸው ሌሊቱን ተኝተው ማደር የነበረባቸው? እንግዲህ እንደኛ ከሆነ ቅዱስ ጴጥሮስ ነገ እንደሚገደል ካወቀ ዛሬ ሌሊት መተኛት አልነበረበትም። ብዙ የሚያስጨንቁ ሐሳቦች ነበሩ። ሄሮድስ በምንድን ነው የሚገርለኝ? ልክ እንደ ያዕቆብ አንገቴን በሰይፍ ነው የሚቆርጠው ወይስ ምንድን ነው የሚያደርገኝ እያለ መጨነቅ ነበረበት። ነገር ግን ቅዱስ ጴጥሮስ ሌሊቱን ያሳለፈው በእንቅልፍ ነው። መልአኩ መጥቶ ቀስቅሶ ውጣ እስኪለው ድረስ ኃይለኛ እንቅልፍ ወድቆበት ነበረ። ቅዱስ ጳውሎስና ሲላስ ደግሞ እስከ እኩለ ሌሊት ድረስ ሲገረፉ ስለነበረ መከራ ሲወርድባቸው ስለነበረ ወህኒ ቤት እንደገቡ መተኛት ነበረባቸው። ግን ሁለቱ ሲያመሰግኑ ነው የምንመለከተውና በእነዚህ በሁለቱ ታሪኮች ውስጥ የምንማረው ትልቁ ቁም ነገር እግዚአብሔርን ጭንቅ በሆነ በመከራ ጊዜ ማመስገን እንዳለብን ከቅዱስ ጳውሎስና ከቅዱስ ሲላስ እንማራለን። ሲላስና ጳውሎስ ያ ሁሉ ጅራፍ ወርዶባቸው ነው ሌሊቱን ሁሉ እግዚአብሔርን ሲያመሰግኑ ያደሩት የነበረው። እንደገና ደግሞ ቅዱስ ጴጥሮስ ሌሊቱን ሁሉ ተኝቶ ማደሩ ደግሞ እምነትን በእግዚአብሔር ላይ ማድረግ በእርሱ ላይ መደገፍ እንዳለብን ደግሞ የሚያሳየን ነው እና ነገ ትሞታለህ ቢባልም ነገር ግን ቅዱስ ጴጥሮስ በእግዚአብሔር ላይ እምነቱን ስላደረገ በእሱ ተማምኖ እንቅልፍ ተኝቷል እና እንደ ቅዱስ ጴጥሮስ በእግዚአብሔር የምንተማመን እንደ ቅዱስ ጳውሎስና ሲላስ ደግሞ በመከራ ጊዜ እግዚአብሔር የምናመሰግን ሰዎች መሆን አለብን።